እንግዲህ እንደምታውቁት የጥምቀት በዓል በድሬዳዋ ከተማ ከከተራ ከ10/5/2018 ጀምሮ እስከ ዛሬ በደማቅ ሁኔታ እየተከበረ ነው። እንግዲህ ኦርቶዶክሳውያን ክርስቲያን እምነት ተከታዮች በዚህ ዙሪያ ከፍተኛ የሆነ እምነታቸውን፣ ምስጋናቸውን እና መንፈሳዊና ሃይማኖታዊ በዓላቸውን ያከበሩበት ሂደት ነው። ስለዚህ በዚህ ውስጥ እንግዲህ የድሬዳዋ ፖሊስ ከሌሎች የጸጥታ ኃይሎች ጋር በመሆን በዓሉ በሰላም እንዲያልፍ ከመጀመሪያው ቀን ጀምሮ እስከ ዛሬ ድረስ በአግባቡ እየጠበቀ ህዝቡን እያስተናገደ የድሬዳዋ ፖሊስ ፈረሰኞችም በዓሉን እያደመቁ ዛሬ ላይ ደርሰናል። ዛሬ እንደምታዩት እንግዲህ የእግዚአብሔር አብ ቤተክርስቲያን ታቦት የመጨረሻው የሃይማኖታዊ በዓል ነው እየተከበረ ያለው። የሃይማኖታዊ በዓል እንግዲህ የእግዚአብሔር አብ ቤተክርስቲያን ታቦት ወደ መግቢያ ወይም ደግሞ ወደ መንበሩ እየተቃረበ ነው ያለው። እንግዲህ በአጠቃላይ የድሬዳዋ የጥምቀት በዓልን በተመለከተ በዓሉ በሰላም በደስታ ሃይማኖታዊ እሴቱን በጠበቀ እምነታዊና አጠቃላይ መንፈሳዊ እሴቱን በጠበቀ እየተከበረና አሁን ወደ ማጠናቀቂያ ነው ያለ ነው። በዚህ እንግዲህ በ4 ቀን ጊዜ ውስጥ ምንም አይነት ወንጀል የትራፊክ አደጋ አልተፈጸመም። ስለዚህ ይህንን ላደረጉ አጠቃላይ የድሬዳዋ ህዝብ እንዲሁም የጸጥታ አካላት እያመሰገንን በተለይ ደግሞ የድሬዳዋ ህዝበ ሙስሊም እና ሌሎች የኦርቶዶክስ እምነት ተከታዮች ያልሆኑት ሁሉ ይህንን በዓል በሰላም እንዲያልፍ ብቻ ሳይሆን በጥበቃ ብቻ ሳይሆን ውሃ በመስጠት ጣፋጭ ምግቦችን በማቅረብ ጣፋጭ መጠጦችን በማቅረብ በእውነት የበዓሉ ታዳሚዎች ሁሉ እንዲደሰቱ በማድረግ ውስጥ እና አብሮነትን በማምጣት ትልቅ ነገርን አድርገዋልና እነሱንም የበለጠ ማክበር የበለጠ ማመስገን እፈልጋለሁ። እንግዲህ እኔ እንደ አንድ የድሬዳዋ ፖሊስ የጸጥታ አመራር በእውነት ህዝብ ተደስቶ ማየት ነው የምንፈልገው። ዛሬ ህዝቡ በዓሉን ሃይማኖታዊ ክብረ በዓሉን በእንደዚህ አይነት ሁኔታ ተደስቶ ሲያከብር፣ እኛ የጸጥታ ኃይሎች ደግሞ ይህንን ደስታ ፍጹም ሰላማዊ ሆኖ እንዲሄድ በማድረግ ሂደት ውስጥ አሻራችንን በማሳረፋችን በእውነት ከምንም በላይ ደስ ብሎናል። እንግዲህ ተልኳችንም ህዝብ ተደስቶ ማየት፣ ህዝብ ክብረ በዓሉን በሰላም እንዲያከብር ማድረግ፣ በአጠቃላይ እንግዲህ ኢትዮጵያ ሰላም እንድትሆን የሚፈለገብንን ዋጋ መክፈል ነውና በከፈልነው ዋጋዎች ሁሉ የምናያቸው ፍሬዎች በጣም ፍጹም ስለሆኑና ህዝብንም እያረኩ ስላለ መላው የጸጥታ አካላት እንዲሁ እንኳን ደስ ያላችሁ፣ ድካማችሁ ፍሬ አፍርቷል። እንግዲህ በዚህ ዓመት እንዲሁ በሰላም እንገናኝ እላለሁ። በአጠቃላይ ግን በዓሉ በሰላም በደስታ መጠናቀቁን አበስራለሁ። በዚህ በዓል ላይ ተሳተፉ ሁሉ የድሬዳዋ ፖሊስ ጠቅላይ መምሪያ እጅግ ያመሰግናል። በተለይ ክቡር ከንቲባችን እንደምታዩት እንግዲህ የመጨረሻው ቀን የእግዚአብሔር አብ ቤተክርስቲያን ታቦት ሲገባ ታቦቱን ከኛ ጋር ሆነው አጅበው በዛውም ደግሞ የጸጥታ ምክር ቤት ሰብሳቢ በመሆናቸው እንግዲህ ይህንን በዓል ፍጹም ደስታ ስለመሆኑ እሳቸውም ታቦት በመሸኘት እያከበሩ ነው ያሉትና እንግዲህ ክቡር ከንቲባችንን በድሬዳዋ ፖሊስ ጠቅላይ መምሪያ ስም እጅግ አመሰግናለሁ። አጠቃላይ አመራሩ፣ አባሉ፣ የኮሚኒቲ ፖሊሲ አደረጃጀት ውስጥ ያሉ የድሬዳዋ ዜጎች፣ ወጣቶች፣ አዛውንቶች፣ በአጠቃላይ ህዝበ ክርስቲያን እንዲሁም ደግሞ በዓሉ ላይ እንዲደምቅ ያደረጉ የሙስሊም፣ ፕሮቴስታንት፣ የካቶሊክ እምነት ተከታዮች ሁሉ በእውነት ተባረኩ ማለት እፈልጋለሁ። እጅግ አመሰግናለሁ። ድሬዳዋ የጥምቀት በዓል በሰላም መጠናቀቁን አበስራለሁ። አመሰግናለሁ።